ተገናለን አዲስ ላይፍ ሪል ስቴት ሰዎች ሲያዩ የሚያደንቁት የተገነባውን ህንፃ ነው። እኛ ግን ዛሬ የምናደንቀው እነዚህን ህንፃዎች በላብ በእውቀት በትጋትና በጽናት ያቆሙትን ሰዎች ነው። አንድ ቤት ከመሬት ላይ ከፍ ከማለቱ በፊት አንድ ሰው ልብ ውስጥ ህልም ሆኖ ይጀምራል። ያንን ህልም እቅድ የሚያደርገው አለ። ድንጋይ በድንጋይ የሚገነባም አለ። ለደንበኛው በእምነት የሚያቀርብ አለ እና በመጨረሻ ቁልፉን በደስታ የሚያስረክብ አለ። ስለዚህ የዛሬው ቀን የአንድ ሰው ስኬት አይደለም፣ የቡድን ድል ነው። የገንቢው ላብ፣ የመሐንዲሱ ራዕይ፣ የሽያጭ ባለሙያው እምነት እና የእያንዳንዱ ሰራተኛ አስተዋጽኦ ድምር የተፈጠረ ድል ነው። ዛሬ የምንሸልመው ሜዳሊያ አይደለም፣ ትጋትን፣ ብርታትን፣ ጉብዝናን፣ ጀግንነትን ነው። የምናከብረው ስም አይደለም፣ ለሰዎች ህይወት ዋጋ የጨመረውን አሻራ ነው። ስለዚህ ዛሬ የተሰበሰብነው የተገነቡ ህንፃዎችን ለማክበር ሳይሆን ህልሞች የገነቡ ሰዎችን ለማክበር ነው። እንኳን ደህና መጣችሁ። ዛሬ አዲስ ላይፍ ሪል ስቴት በልዩነት ቤተሰቦቹን የተሳኩ ግንባታዎቹን የተሳኩ ስኬቶችን ያለ እናንተ በጭራሽ አይታሰብም። ሁላችሁም ዋጋ አላችሁ። በቀጥታ የምናልፈው የእንኳን ደህና መጣችሁ መልእክት እንዲያስተላልፉልን ወደዚህ በክብር ምንሸኛቸው የአዲስ ላይፍ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ የሆኑትን አቶ አብደላ ከማልን እንኳን ደህና መጣችሁ እንዲሉ በክብር ወደዚህ ሸኙልኝ። አመሰግናለሁ። ንግግር ብዙም አልችልም፣ ስራ ላይ ነው። እንግዲህ ጥሪያችን አክብራችሁ ስለመጣችሁ በአዲስ ላይፍ ሪል ስቴት አጠቃላይ ሰራተኞችና ማኔጅመንት ስም እንኳን ደህና መጣችሁ እላለሁ። የዛሬው ፕሮግራም ድርጅቱ እስካሁን ለተጓዘበት ላገኘው ውጤት ማኔጅመንቱና ሰራተኛው ላደረጉት አስተዋጽኦ የምስጋና ቃል ለማስተላለፍ ነው። የምናበረክተው ወይም የምንሰጠው ስጦታ ምናልባት ያን ያህል ኪስ ላይ ሞላ ይችላል። ትልቁ ነገር ግን ድርጅቱ ሰራተኞቹን ሰርታችኋል፣ አመሰግናችኋለሁ ማለት ክሬዲት ሊሰጠው የሚገባ ነገር ስለሆነ ነው። የዛሬው የሽልማት ፕሮግራም ወይም የምስጋና ፕሮግራም ላለፈው ስራ ውጤት ማሳያ ብቻ ሳይሆን ነገ ወደፊት ያሰብናቸውን ፕሮጀክቶች ውጤታማ ሆነን ለድል እንድንበቃ ጉልበት ይሆነናል ነው። ሰራተኛው፣ አመራሩ፣ ባለቤቶች በጋራ ሆነን ከሰራን የተሻለ ነገር እናስቀምጣለን ነው። አዲስ ላይፍ ራሱን ሊያስቀምጥበት ያሰበ ቦታ አለ። እዛ ቦታ ላይ ግን መድረስ የሚቻለው በእኔ ወይም በአቶ ሱልጣን ወይም በግለሰብ አይደለም። በጋራ ሁላችንም ተባብረን መስራት ከቻልን ውጤት እናመጣለን። ውጤቱም የጋራችን ይሆናል። ስለዚህ ላደረጋችሁት እስካሁን ላደረጋችሁት አስተዋጽኦና ውጤት በድርጅቱ ስም ከልብ ያመሰግናለሁ። ወደፊትም በተስፋ አብረን እንድንሰራ ጥሬን አቀርባለሁ። አመሰግናለሁ። አዲስ ላይፍ ሪል ስቴት የተዘጋጀ ልዩ የምስጋና የእውቅና የማነቃቂያ መርሃ ግብር ይቀጥላል። ሽልማት እንዲያበረክቱልን የምጋብዛቸው አቶ አብደላ ከማልን ወደዚህ በክብር ሸኙልኝ።
እንዲሁም አቶ ካፍ መሐመድ እንዲሁም መስራች ናቸው። እሳቸውንም ወደዚህ በክብር እንድትሸኙልኝ። አላወቁም፣ ያው በድንገት በእኛው ስልጣን ነው። አቶ ሙክታር ራህመቶ የመጀመሪያ ተመስጋኛችን ናቸው። ጥበቃ ማለት በር ላይ መቆም ብቻ አይደለም፣ የሰዎችን ደህንነት፣ የተቋምን ክብርና የዕለት ተዕለት ሰላም በትጋት መጠበቅ ነው። ኤደን የማነ የአይቲ ባለሙያ የአዲስ ላይፍ ሪል ስቴት ኦገስት ፈርስት እንግዲህ ባዘጋጀው መርሃ ግብር ላይ ልዩነት የሚፈጠረው በታላላቅ ቃላት ብቻ አይደለም እያለን ነው። እሺ ፈጣን ነኝ ትለናለች። የእኛ ባልደረባ ናት እንዲህ የምትለው። ግን የአዲስ ላይፍ ሪል ስቴት በፍጥነቷ በቅልጥፍናዋ ትታወቃለች። ማህሌት ታገስ አለሽ? እሺ እሺ ማህሌት አስተዋይ፣ ትጉ፣ ፈጣን፣ ተቆርቋሪ የአዲስ ላይፍ ሪል ስቴት ኩራት። ማህሌት ግን የሆነ ነገር ብትል ጥሩ ነው እየተባለ ነው። እሺ አመሰግናለሁ። በጣም አልጠበቅኩም። ያው የሰራሁት ስራ በዚህ ልክ ነው ብዬም አላሰብኩም ነበር። በጣም አመሰግናለሁ ልጆቼ፣ የእናንተ ውጤት ነው። አመሰግናለሁ። ይሄ ፕሮግራም መዘጋጀቱ ሁሉም ድርጅቱ ለሰራተኞቹ ያለውን ክብር የሚያሳይበት ብዬ ባጭሩ ገልጻለሁ። ተቋም መስራችና ዋና ስራ አስፈጻሚ ናቸው። አቶ ሱልጣን መሐመድን ወደዚህ በክብር ሸኙ። ደስ ይላል። ቀደም ሲል ያነሳናቸው ሀሳቦችን በሙሉ በትህትና ሙሉ ሰራተኞችን በማክበር ለሁሉም እኩል ፍቅር፣ ክብር፣ ትኩረት በመስጠት ላለፉት ዓመታት እንግዲህ ይህንን ተቋም መመስረት ብቻ አይደለም፣ ከዛም በፊት በተለያዩ ቢዝነሶች ላይ እንዲሁም እናውቃቸው ለብዙ ወጣቶች ትልቅ ምሳሌ መሆን የሚችሉ አቶ ሱልጣንን እባካችሁ በድጋሚ አመስግኑልኝ። ከአቶ ከድር አቶ ከድር ሰኢድ የኮንስትራክሽን ኃላፊ የአዲስ ላይፍ ሪል ስቴት ባዘጋጀው የምስጋና የእውቅና መርሃ ግብር ላይ የቤት ተሸላሚ ሆነዋል። እንኳን ደስ አላችሁ። አቶ አስራት ጌታሁን
አቶ ሱልጣን መሐመድን ሁላችንም ከመቀመጫችን ተነስተን በልዩ ሁኔታ የተዘጋጀላቸው ሽልማት አለ። በልዩ ሁኔታ የተዘጋጀላቸው ሽልማት አለ። አቶ ሱልጣን የሁላችን መሰባሰብ ምክንያት የሆኑ ታላቅ ባለራዕይ፣ ታላቅ ሰው ናቸው። ይህንን ሽልማት ደግሞ ከማኔጅመንት ተበርክቷል። አመሰግናለሁኝ። ሰው ብትቀመጡ ዛሬ በሆነው ነገር እጅግ አድርጌ ተደስቻለሁኝ። እንዲህም ይሆናል ብዬ አልጠበቅኩም። እኔም ራሴ ለቀጣዩ ብዙ እንዳስብበት፣ ብዙ ከስራ ባልደረቦቼ ጋር ብዙ በአንድነት ለመስራት ብዙ ማሰብ እንዳለብኝ ዛሬ ገብቶኛል። ሁሌም አስባለሁኝ በቀጣዩ በጣም ብዙ ኃይል ሆነን የዛሬዋ ትንሽ አዳራሽ ነች። ኢንሻአላህ ከተወሰነ እንዳለው ባልደረባዬ አቶ አብደላ እንዳለው በ2020 ብዙ ተሸላሚዎችን እንደምናመጣ፣ ብዙ እንደምንሸልም፣ ብዙ የስራ ባልደረባ እንደሚኖረን ተስፋ እናደርጋለን። ተስፋም አደርጋለሁ። እንዲሁ በቀጣዩ አሁን የጀመርናቸው ሳይቶችን እያስረከብን ያለ ነው። በቀጣይ ደግሞ የቀሩን ሳይቶች አሉ። በጣም ብዙም መሮጥ አንፈልግም። ደንበኞቻችንን እያረካን የተመጠነ ሩጫ መሮጥ እንፈልጋለን። ቢኮዝ ዝም ብሎ መሮጥ መውደቅ ስለሚያበዛ በተመጠነ ደንበኞቻችንን በጠበቀ ደንበኞቻችንን ባከበረ ክብራችንን በጠበቀ መልኩ ተንቀሳቅሰን 2020 ላይ ቢያንስ 10 ሳይቶችን ዴሊቨር ለማድረግ ህልም አድርገናል። ይሄ ህልም ደግሞ የሚሳካው በአላህ ፍቃድ፣ በፈጣሪ ፍቃድ፣ በመቀጠል በእናንተ በስራ ባልደረቦቻችን ነው። ለዛሬ እዚህ የተገኛችሁ ይህንን ፕሮጀክት እዚህ ላደረሳችሁ ሁሉ እጅግ የሆነ ልባዊ ምስጋና አመሰግናለሁኝ።